ለቤተሰቦቻችሁ ለጎረቤታችሁ ብቻ ለዓለም በጎ ነገርን አስቡ። ሁል ጊዜ ጥላቻ ምናመነጭ ከሆነ ሐሜተኞች ከሆነ ራሳችንን ነው የምንገለው። ለዚህ ነው ሕፃናት ከማህፀን ሆነው ጥሩ ነገር ሲሰሙ በደስታ ብድግ ይላሉ። ሐሜትን ለምን ጸነስኩት ብስጭትን ሲሰሙ ደግሞ ያ ጠባሳ ከተወለዱ በኋላ አድሮባቸው ብቸኝነት ይሰማቸዋል። ይሄ አሁን ዓለም የደረሰበት ስለሆነ ወላጆች በተለይ የጸነሳችሁ ተጠንቀቁ። የምታስቡትን ነገር ትክክል ነው አይደለም ከማለታችሁ ጋራ ተያይዞ ማንጠር ደግሞ ያስፈልጋል። ልቡና ማለት ይሄ ነው ማለት ነው። አእምሮ ዕውቀት ነው፣ ልቡና ማስተዋል ነው። አያችሁ፣ አንጎላችን ዕውቀት አለው፣ ዕውቀትን አመነጨ። ልቡናችን ደግሞ አመዛዘነው፣ ፊልተር ያደርጋል። ጮክ ብሎ ማንበብ በዝምታ ከማንበብ ይልቅ የአንጎልን ክፍሎች ይጠቅማል የሚል ደግሞ አንድ ግኝት ወጥቷል። በጣም የሚገርም ግኝት ነውና ጮክ ብሎ ማንበብ ለአንጎል እድገት ይጠቅማል ነው የሚለውና ልጆች በመጀመሪያው ጊዜ ቃላትን ጮክ አድርገው በመናገር ነው ማንበብ መማር ያለባቸው እና ያ ዕውቀት አንዴ ከተያዘ በኋላ ለራሳቸው ማንበብን ይማራሉ። ብዙውን ጊዜ ልጆች እንዲያነቡ እንደው ጸጥ ብሎ እንዲያነቡ ነው የምንመክራቸው። ይህ ግን ተገቢ አይደለም ነው የሚለው ሳይንሱ። ምክንያቱም አንጎል በሰው በእውነቱ እንግዳ ከሆኑ ሁኔታዎች አንዱ ነውና አንጎላቸው እድገትን ለማራመድ ጮክ ብለው ማንበብና ማውራት አለማምዱ ይላል ሳይንሱ። ይሄ ትክክል መሆኑን ያረጋገጥኩት መቼ ነው? የአብነት ትምህርት ቤት የቆሎ ትምህርት ቤታችን ጊዜ ስናነብ የኔታ ጋራ ጮክ ብለን ነበር እናነብ የነበረው። ዳዊት ሲደግሙ ይንጫጫሉ ጮክ ብለውና ለካ የአንጎልን እድገት የሚጨምር ነው። ስለዚህ ጸጥ ብሎ ከሚያነብ በኋላ ላይ ጸጥ ብለን ልናነብ እንችላለን። በተለይ ግን በልጅነት እድሜ ጮክ ብለው ማንበብ እንዲማሩ ማድረግ ይገባል። ያንዳንዱ እንግዲህ ቃል የተለያየ ድግግሞሽ ንዝረት አለው ማለት ነው። ንዝረት አለው። ቃላት ከባድ ኃይል አላቸው። ያ ንዝረት እንግዲህ መጥፎ ቃላቶች ከሆኑ፣ ገዳይ ቃላቶች ከሆኑ፣ አሰቃቂ ቃላት ከሆኑ ዝግ ያለ የድግግሞሽ ንዝረት አንጎል ውስጥ አላቸው። ዝግ ያለ በጎ ቃላት ፖዚቲቭ ቃላት ከሆኑ ደግሞ ከፍተኛ የድግግሞሽ ንዝረት አላቸው። በደንብ መጠንቀቅ ያስፈልጋልና እነዚህ አስፈሪ በጣም አሰቃቂ በስድብ የታጨቁ ነገሮች ዝግ ባለው ይሄ ንዝረት አእምሮ ውስጥ ይከማቻሉ ማለት ነውና እነዚህ ደግሞ ሲከማቹ በጣም የሚያስጠላ የሆነ ነገርን ይፈጥራሉ በሰው አእምሮ ላይ። አንደኛ የሰውነት በሽታዎችን መከላከል የሚችለውን አቅም ያዳክማሉ። እንግዲህ በተለይ በጣም ከሚገርመኝ አንድ ኢትዮጵያዊ ሊቅ ቅዱስ ያሬድ የዛሬ 1500 ዓመት ስለ ዮሐንስ ሲናገር እንከርሰ እሙ አይመረ ይላል። ከእናቱ ማህፀን አወቀ ይላል ዮሐንስ። ከእናቱ ማህፀን አወቀ። ዕውቀት ከማህፀን ይጀምራል። ይሄን ያስተማረው እንግዲህ በ1690 እንግሊዛዊ ይመስለኛል ፈላስፋ ጆን ሎክ አንድ ታቡላ ራስ የሚል ፍልስፍና ነበረው። ታቡላ ራስ ምንድነው? ሕፃናት ነጭ ወረቀቶች ናቸው ማለት ልሙጥ ባዶ ናቸው። ከተወለዱ በኋላ ከዓለማችን ጋር በሚያዩት፣ በሚሰሙት፣ በሚዳስሱት፣ በሚያደርጉት መስተጋብር ዕውቀት ይሳልባቸዋል የሚል ትምህርት አስተምሮ ነበረ። ይሄ ግን ዴቨሎፕመንታል ሳይኮሎጂ አሁን በዚህ ዘመን ውድቅ አድርጎታል። አይደለም። እድገተ ጽንስን የሚያጠናው የፊቶሎጂ ጥናት ሕፃናት ከማህፀን ጀምረው ያውቃሉ ይላል። ወደ ያሬድ መጥቷል ማለት ነው። ክብር ይግባው ቅዱስ ያሬድ። የዛሬ 1500 ዓመት ዮሐንስ ከእናቱ ማህፀን አወቀ ብሎ ዕውቀት ከማህፀን እንደሚጀምር እንጂ ልሙጥ ባዶ ቀለም አልባ እንዳልሆኑ ነግሮናል። እና አንዳንድ ነገሮችን እስቲ ላወያችሁ ሕፃናቶቻችሁን በተለይ የጸነሳችሁ ሴቶች ካላችሁ ልጆቻችሁን ከማህፀን ጀምራችሁ እንዴት ማስተማር እንደምትችሉ ቴክኒኩን እነግራችኋለሁ። ነገር ግን ከዛ በፊት ስለ ሕፃናት ካነሳው የሕፃናትን ዕውቀት በተለይ ኖርማን ጌስለር እና ፍራንክ የተባሉ ምሁራን ሌጂስሌቲንግ ሞራሊቲ በሚል የሚገርም መጽሐፍ አላቸው። የየወራቱን የጽንስ እድገት በጻፉበት ጊዜ ምን ይላሉ? አንድ ጽንስ በአልትራሳውንድ እንደሚታዩ በመጀመሪያ ወር ላይ በተጸነሰ የመጀመሪያ ወር ላይ ሰብአዊ ባህሪያቶች ሁሉ ይታያሉ። በማህፀን ትክክለኛ ቦታውን ይዛል። በተለይ በመጀመሪያው ሳምንት የጽንሱ የልብ ትርታ መሰማት ይጀምራል። በህፃናቱ የደም ስሮች ውስጥ ደም ይዘዋወራሉ። በጣም የሚገርም ነው። ይሄ አንደኛው ወር ላይ ነው። ሁለተኛው ወር ላይ እንግዲህ በአንደኛው ወር ላይ የልቡ ትርታ ሁሉ ይሰማል።
ጽንሶች ሕይወት አላቸው። ለዚህ ነው ውርጃ በጣም ኃጢአትና ነውር የሆነው። ሁለተኛ ወር ላይ ከፍተኛ እድገት የሚያሳይበት ነው። አንጎሉ አሁን ወደ አንጎል ነው። በ40 ቀኑ በተለይ 40ኛው ሁለተኛው ወር ላይ ኤሌክትሮኢንሴፋኖግራም በሚባል መሳሪያ ሊለካ የሚችል ንዝረትና ሞገድ ይፈጥራል። ሕፃን በተጸነሰ በ40 ቀኑ አንጎሉ ኤሌክትሮኢንሴፋኖግራም አያችሁ ይለካል። ይሄን ያህል ነው ንዝረቱ ይባላል። ስለዚህ ዕውቀቱን ጀምሮታል ማለት ነው። ሕፃን በማህፀን እያለ አፍንጫው፣ አይኑ፣ ጆሮ፣ የግልጣቶቹ መታየት ይጀምራሉ። አካላዊ ስርዓቱ ሁሉ በስርዓት ይታያል። ይህ እንግዲህ የሁለተኛው ወር ሂደት ላይ ነን ገና። የሁለት ወር ጽንስ የራሱ የሆነ የእጅ አሻራ አለው። ምላሱን መንካት ይችላል። በጣም አሁን ዓለም የደረሰበት ነው። ሶስተኛው ወር በጣም ፈጣን እንቅስቃሴ ነው የሚያደርገው። ይውጣል፣ ይመለከታል፣ ይንቀሳቀሳል። በእጁ ለመያዝ እንዲሁም ምላሱን ለማንቀሳቀስ ይችላል። እጁን መጥባት ይችላል። የሶስት ወር ጽንስ በተለይ በማህፀን ውስጥ የሚገኘውን አሚኒዮቲክ ፈሳሽ መዋጥ፣ መተንፈስ፣ መሽናት ይችላል ከ10 እስከ 11 ሳምንት። ይሄ እንግዲህ መጽሐፍ ቅዱስና የሕክምና ሳይንስ የሚለው መጽሐፌ ላይ በዝርዝር ጽፌዋለሁ። ከመጽሐፍቶች አንዱ ይሄ ነው እና በደንብ እዛ ላይ አንቡት የጽንስ ሂደትን እና በተለይ መሳሪያ ምናልባት በማህፀን ውስጥ ቢገባ ሊጨብጠው ይችላል። አይቶ ምን ያህል ዕውቀቱ እንደጨመረ የሚያሳይ ነው። ይህ ብቻ አይደለም። በሚገርማችሁ መልኩ ፈጣን የሆነ እድገቶችን ይጀምራል። በተለይ ከእድገቶቹ መሃል በጣም ከሚያስደንቀኝ ውስጥ አንደኛው እዚህ መጽሐፌ ላይ በስፋት የየወራቱን በጻፍኩበት ጊዜ የህፃኑ የፊት ጡንቻዎች እንቅስቃሴ ይጀምራሉ። እንዲያውም ፈገግታ ሊፈጥሩ ይችላሉ። በ11ኛው ሳምንት አካላዊ ህመም ይሰማዋል ይላል። 4ኛው ወር ፈጣን እድገት ነው። ክብደቱ 6 እጥፍ ያድጋል። ከ8 እስከ 10 ኢንች እድገት ያሳያል። የእናቱን ድምፅ ለይቶ ይሰማል፣ ያውቃል። የ4 ወር ጽንስ የእናቱን ድምፅ ለይቶ ይሰማል። ዕውቀት ነው። በኋላ ነግራቸዋለሁ። 5ኛው ወር ላይ ከማህፀን ውጭ መኖር ይችላል። አንዳንዴ ከአቅም በላይ ከሆነ በሰርጀሪ ቆዳው፣ ጠጉሩ፣ ጥፍሩ ያድጋል። ህልም ያልማል። REM ስሊፕ ህልም ማለም የምንጀምረው በ5ኛው ወራችን ነው። አየር ካለ ማልቀስ ይችላል። ከማህፀን ውጭ መኖር ይችላል። እውነት ነው። ትዝ ይላችሁ እንደሆነ ኬንያ ኪንግ የተባለች ህፃን በተወለደችው በ19 ሳምንቷ እንደነበረ ሊዛ ኪንግ ኬንያ እናቷ ፍሎሪዳ ሰኔ 16 በ1985 ስትወልዳት የህፃኗ ክብደት 15 አውንስ ብቻ እንደነበረ ይህ የሚያስደንቀኝ ነው። የካቲት 13 በ1999 ደግሞ ማያሚ ላይ የ5 ወር ጽንስ ወር ህፃን በሰላም ተወልዳ ዜናውን ሰምተናል። እና የሚገርማችሁ የእናቱን ድምፅ ሊሰማ ይችላል የሚል ሐሳብ ነው። የእናቱን ድምፅ ለይቶ ይሰማል። የ4 ወር ጽንስ። ስለዚህ ምን እናድርግ ነው? አስታውሳለሁ ዶክተር ሄኖክ በጣም በጀርመን ሆስፒታል ረጅም ጊዜ የሰራ የማህፀን ስፔሻሊስት ነው። አንዴ መጥቶ በነበርኩበት ተቋም ላይ ጥናታዊ ጽሑፍ ሲያቀርብ ምን አለ? በማህፀን ያሉ ጽንሶችን ይሰማሉ፣ ያውቃሉ፣ ያውቁም የሚለውን ጥናት ለማድረግ አለ የጸነሱ ሴቶች ጽንሱን እንዲያጫውቱ አደረግን አለ። እንዴት ነው የሚያጫውቱት? አልትራሳውንድ መሳሪያ አለ። ከዛ በኋላ 4 ወር ጽንስ የእናቱን ድምፅ ይሰማል ብያቸዋለሁ። እናትየው ወይም አባትየው ይመጡና ጽንሱን ልጄ እንዴት ነህ? ደህና ነህ ሆይ? እኔና አባትን አፍቀንሃል። መቼ ነው የምትወለደው? ወይም መቼ ነው ሚሚዬ የምትመጪው? እያሉ ጽንሱን ያጫውታሉ። ሰዓት ለክተን አለ ሴቶችን ሁሉንም የጸነሱ ሴቶችን ሰብስበን ልክ ወላጆቻቸው እነዛ ጽንሶችን የሚያጫውቱበት ሰዓት ሲደርስ ብድግ ይላሉ። ጨዋታውን ሰዓቱን ለክተው ያችን ሰዓት አውቀው ለጨዋታ ብድግ ሲሉ እናያቸው ነበር አለ። በአንጻሩ ደግሞ ለምን ጸነስኩት እያለች የምትበሳጭ የምታማረር ሴት ከሆነች ያ እሷ የምትለው ነገር የልጁ አንጎል ላይ ተጽዕኖ ፈጥሮበት ከተወለደ በኋላ ብቸኝነት የሚሰማው ከሰው የማይቀላቀል ሊሆን ይችላል ተብሏል። እና አሁን ልብ አድርጉ፣ በሰለጠነው ዓለም አንዳንዶች በጣም ስለተራቀቁ በማህፀን ውስጥ ላለው ጽንስ የተረት መጽሐፍ ማንበብ ጀምረዋል። የተረት መጽሐፍ ንባብ በማህፀን ተጀምረዋል እና ለጽንሶቹ ማንበብ ጀምረዋል። እኛ ተወልደን እስካሁን ስንት መጽሐፍት አንብበናል? እስቲ ንገሩኝ። እስካሁን ስንት መጽሐፍት አንብበናል? አሁን በማህፀን ሳለ ትምህርት ተጀምሯል ማለት ነው። ስለዚህ የጸነሳችሁ ሴቶች ለልጆቻችሁ መልካም ነገርን
ማህፀን ውስጥ እያሉ አንብቡላቸው፣ አጫውቷቸው፣ አስደስቷቸው። አትማረሩ፣ አትበሳጩ፣ ሐሜትም አትሙ። በጣም ሐሜት መጥፎ ነው። ሐሜተኛ ሰው እንግዲህ ምናልባት ሐሜተኛ የበዛው ወይ እናቶቻችን አባቶቻችን ወይ ቡና ጋር ሐሜት ጸንሰው ሐሜት ሲያደርጉ የሐሜት መንፈስ ይመስላል እንግዲህ እኛም ውስጥ ገብቶ ሐሜተኛ ይሆን ነው። ስለዚህ በደንብ አስተውሉ። ሐሜት እንዴት አንጎልን እንደሚጎዳና በሽተኛ እንደሚያደርግ ኋላ መጣበታለሁ። በተግባር በምናገኘው ነገር እንግዲህ በመናየው ነገር፣ በመንሰማው ነገር፣ በመናሸተው ነገር፣ በመንቀምሰው ነገር፣ በመንሰማው ነገር ድብቁ አእምሮአችን ውስጥ ይቀረጻል ማለት ነው። ለዚህ ነው ሕፃናት ላይ ተጠንቀቁ የሚባለው። ለምሳሌ በመጥፎ ቃላት የተመሉ ቆሻሻ ቃላት የያዙ መገዳደል የሞላባቸው አሰቃቂ ነገር የያዙ ጭፍጨፋ ነገር የያዙ ነገሮችን ለሕፃናት ስታሳዩ ለጊዜው ላይ መስል ይችላል፣ ግን በአእምሮአቸው ጀርባ በኩል እነዚህ ትዕይንቶች ሁሉ ይከማቻሉ ማለት ነው። ይከማቻሉና ደግሞ በጣም መልካም ነገር ግንዛቤን የሚሰጥ ዕውቀትን የሚሰጥ ርህራሄን የሚሰጥ ልግስናን የሚሰጥ ሀገርን መውደድ ፈጣሪን መፍራት አስተሳሰብ ደግሞ ከነገርናቸው ያም ደግሞ እንደዛው ሴቭ ይሆናል ማለት ነው። በተለይ ካርቱን ፊልም ላይ ያሉ ነገሮች በጣም መጠንቀቅ ያስፈልጋል። ጦርነት ፊልሞች ላይ በጣም መጠንቀቅ ያስፈልጋል እና እያንዳንዱ እንግዲህ ቃል የተለያየ ድግግሞሽ ንዝረት አለው ማለት ነው። ንዝረት አለው። ቃላት ከባድ ኃይል አላቸው። ያ ንዝረት እንግዲህ መጥፎ ቃላቶች ከሆኑ፣ ገዳይ ቃላቶች ከሆኑ፣ አሰቃቂ ቃላት ከሆኑ ዝግ ያለ የድግግሞሽ ንዝረት አንጎል ውስጥ አላቸው። ዝግ ያለ በጎ ቃላት ፖዚቲቭ ቃላት ከሆኑ ደግሞ ከፍተኛ የድግግሞሽ ንዝረት አላቸው። በደንብ መጠንቀቅ ያስፈልጋልና እነዚህ አስፈሪ በጣም አሰቃቂ በስድብ የታጨቁ ነገሮች ዝግ ባለው ይሄ ንዝረት አእምሮ ውስጥ ይከማቻሉ ማለት ነውና እነዚህ ደግሞ ሲከማቹ በጣም የሚያስጠላ የሆነ ነገርን ይፈጥራሉ በሰው አእምሮ ላይ። አንደኛ የሰውነት በሽታዎችን መከላከል የሚችለውን አቅም ያዳክማሉ። ስለዚህ ሐሜተኛ ሰው ወይም በጥላቻ የተሞላ ሰው እዚህ ውስጥ በሚያከማቸው ኔጌቲቭ ኢነርጂ ምክንያት ራሱን ነው የሚገለው ማለት ነው። ራሱን ነው የሚገለውና በጤንነታቸው ላይ ቀስ በቀስ አሉታዊ ተጽዕኖ ያመጣበታል እና በጣም መጠንቀቅ ያስፈልጋል። ስለዚህ ከሐሜት እንቆጠብ። ሁልጊዜ ሰውን የሚያማ ሰው በኔጌቲቭ ኢነርጂ የተሞላ ሰው ክሎዝ ማይንድድ የሆነ ሰው ሁልጊዜ አሉታዊ ነገር ነው አንጎል ውስጥ ሁልጊዜ ሲመላለስ የሚኖረውና ያን ደግሞ በራሱ ማያበቃ ለሌላውም ያጋራል። ስለዚህ ይሄ ደግሞ ምን ያመጣል? በባዮኬሚስትሪ ለውጥ ስለሚያስከትል የጭንቀት ሆርሞን ሁልጊዜ ኮርቲሶልን እንዲያመነጭ ያደርጋል። በሽታ መከላከል አቅማችን ይቀንሳል። የነጭ ደም ሴል እንቅስቃሴን ይገታል። በበሽታ የመያዝ እድሉን ይጨምራል በጣም እና ራሳችንን ከሐሜታዊ አስተሳሰብ ነፃ ካላወጣን ራሳችንን ነው የምንገለው። ስለዚህ ሐሜት በፍጹም እንዳይስማማችሁ መክራችኋለሁ። ምርምር ላይ ዕውቀት ላይ ፖዚቲቭ ቲንከር ሁኑ። ለሀገራችሁ መልካም አስቡ። ለቤተሰቦቻችሁ ለጎረቤታችሁ ብቻ ለዓለም በጎ ነገርን አስቡ። ሁልጊዜ ጥላቻ የምናመነጭ ከሆነ ሐሜተኞች ከሆነ ራሳችንን ነው የምንገለው። ለዚህ ነው ሕፃናት ከማህፀን ሆነው ጥሩ ነገር ሲሰሙ በደስታ ብድግ ይላሉ። ሐሜትን ለምን ጸነስኩት ብስጭትን ሲሰሙ ደግሞ ያ ጠባሳ ከተወለዱ በኋላ አድሮባቸው ብቸኝነት ይሰማቸዋል። ይሄ አሁን ዓለም የደረሰበት ስለሆነ ወላጆች በተለይ የጸነሳችሁ ተጠንቀቁ። ለጽንሶቻችሁ አስቡ። ማህፀን ያሉት ላይ ተረት አንብቡላቸው፣ ጸሎት አሰሟቸው፣ ልዩ መዝሙርን ዘምሩላቸው። ይሄ በጣም ያስደስታል። ነገር ግን ባጽንሱም ራሱ ሐሜተኞች ከሆናችሁ ራሳችሁን ይሄ ሴቭ የሆነ እዚህ ውስጥ ዝግ ያለው ንዝረት መጨረሻ ራሳችንን ዝግ አድርጎ ያጠፋናልና ከዚህ እንድትርቁ ነውና አንጎላችን በዘፈቀደ ሐሳብን ሊያመነጭ ይችላል። በተለይ 2005 ላይ እንደ አውሮፓውያን ዘመን አቆጣጠር ሳይንስ ፋውንዴሽን በአንድ ቀን ውስጥ አንድ ሰው በሚያስብባቸው ሐሳቦች ዙሪያ የሚያተኩር አንድ ምርምራዊ ነገር አድርጎ ነበርና ያሰብነው ነገር ሁሉ ትክክል ነው ወይ የሚል ነው። ይሄን መጠንቀቅ ያስፈልጋል አንጎልን ስናይና በየቀኑ አንድ ሰው ከ12000 እስከ 160,000 ሐሳቦች ሊኖሩት ይችላሉና ግን 95%ኛው ልክ ከቀድሞው ቀን ጋራ ተመሳሳይና ተደጋጋሚ ነገር ይሆናል። 80% ደግሞ አሉታዊ ነገር ይሆናል። ስለዚህ የምታስቡትን ነገር ትክክል ነው አይደለም ከማለታችሁ ጋራ ተያይዞ
ማንጠር ደግሞ ያስፈልጋል። ልቡና ማለት ይሄ ነው ማለት ነው። አእምሮ ዕውቀት ነው፣ ልቡና ማስተዋል ነው። አያችሁ አንጎላችን ዕውቀት አለው፣ ዕውቀትን አመነጨ። ልቡናችን ደግሞ አመዛዘነው፣ ፊልተር ያደርገዋል። ለምሳሌ አንድ ሰው አንዲት ጓደኛውን ይጠረጥራል እንበል፣ ወይ እጮኛውን እንበል። ልቡናው ጠረጠረበት አንጎሉ እቺ ብሎ ሲያስብ ኔጌቲቭ ሐሳብ ነው የሚመጣው። በቃ ይከበዋል። ለምሳሌ ምን ይላል? አንደኛው ሐሳቡ አዎ ትዝ ይልሃል አይደለ አንድ ቀን እኮ ከአንድ ሰው ጋር ስትሄድ አይታሃታል ይለዋል። አንድ ሐሳብ አመጣ። እንደገና ሌላ ሐሳብ መጣለት። እንዴት ትዝ ይልሃል ባለፈው ሌሊት ላይ ስልኳ ላይ የሆነ ሰው መልእክት ልኮ ነበረ። 2 ሶስተኛ ሌላ ሐሳብ መጣ። እንደው ትዝ ይልሃል አንድ ሰው ጋር ስትሄድ ለአንድ ሰው ፍግግ ብላ ስትስቅ ትዝ ይልሃል ይለዋል። ይበሳጫል ማለት ነው። ይሄ እንግዲህ ኔጌቲቭ ኢነርጂ ነው ማለት ነው። ትክክል ላይሆን ይችላል። ሁሉም 99% ያሰበው ትክክል ላይሆን ይችላል። ንጹህ ሰው ልትሆን ትችላለች። ግን አንድ ነገር ሲያስብ ኔጌቲቭ ነገር ሲያስብ በዚህም በ360 ዲግሪዎች ሁሉ ክፉ ሐሳቦች አእምሮአችን ያመነጫል ማለት ነው። እዚህ ላይ መጠንቀቅ ያስፈልጋል። ለምሳሌ ፖዚቲቭ ነገሮች ስናስብ ይሄን ነገር ለምሳሌ ይሄን መጽሐፍ አለብኝ በኢትዮጵያ ስነፈለክ ዙሪያ ሲል አንደኛው አእምሮ ደግሞ ምን ይላል? ስነፈለክ ጥሩ ነው፣ ስለ ማዕድን ለምን አጽፍም ይለኛል። አንደኛው ደግሞ ይመጣና እንዴ ስለ ስነ ህይወታችንስ ይላል። አንዱ ስለ ህክምናችን ይላል። መልካም ማስተያየት ያመጣል ማለት ነውና ሁሉ ጊዜ ያሰብነው ሁሉ ትክክል ነው ማለት አይደለም። ፊልተር አድርገን ልቡናችንን ተጠቅመን ማስተዋላችንን ተጠቅመን መመንዘር ይገባል የሚል ነው። ሌላው 7ኛው የአንጎል ላይ የተጠናው ጥናት እንደሚያስረዳው ጮክ ብሎ ማንበብ በዝምታ ከማንበብ ይልቅ የአንጎልን ክፍሎች ይጠቅማል የሚል ደግሞ አንድ ግኝት ወጥቷል። በጣም የሚገርም ግኝት ነውና ጮክ ብሎ ማንበብ ለአንጎል እድገት ይጠቅማል ነው የሚለውና ልጆች በመጀመሪያው ጊዜ ቃላትን ጮክ አድርገው በመናገር ነው ማንበብ መማር ያለባቸው እና ያ ዕውቀት አንዴ ከተያዘ በኋላ ለራሳቸው ማንበብን ይማራሉ። ብዙውን ጊዜ ልጆች እንዲያነቡ እንደው ጸጥ ብሎ እንዲያነቡ ነው የምንመክራቸው። ይህ ግን ተገቢ አይደለም ነው የሚለው ሳይንሱ። ምክንያቱም አንጎል በሰው በእውነቱ እንግዳ ከሆኑ ሁኔታዎች አንዱ ነውና አንጎላቸው እድገትን ለማራመድ ጮክ ብለው ማንበብና ማውራት አለማምዱ ይላል ሳይንሱ። ይሄ ትክክል መሆኑን ያረጋገጥኩት መቼ ነው? የአብነት ትምህርት ቤት የቆሎ ትምህርት ቤታችን ጊዜ ስናነብ የኔታ ጋራ ጮክ ብለን ነበር እናነብ የነበረው። ዳዊት ሲደግሙ ይንጫጫሉ ጮክ ብለውና ለካ የአንጎልን እድገት የሚጨምር ነው። ስለዚህ ጸጥ ብሎ ከሚያነብ በኋላ ላይ ጸጥ ብለን ልናነብ እንችላለን። በተለይ ግን በልጅነት እድሜ ጮክ ብለው ማንበብ እንዲማሩ ማድረግ ይገባል ይላል እንግዲህና በጣም ይሄም አንዱ አስገራሚ ሳይንሳዊ የአንጎል ግኝት ነው። ሌላው 8ኛው ህልሞች የምናብ የውሳጣዊ ሰውነት ሁኔታዎች እና እነዚህ ኒውሮኖች ጥምረቶችም እንደሆኑ ይታመናልና በተለይ ህልም ጋር ተያይዞ ብዙ ነገሮች አሉ ከአንጎል ጋር የምናያቸው። እነሱን ወደፊት እንመጣባቸዋለን። እንግዲህ አንጎላችን ምን ያህል መስራቱ የምናውቀው ተኝተን እንኳን ህልም ማለም እንችላለንና በአማካይ አንድ ሰው በአንድ ሌሊት ከ4 እስከ 7 የሚሆኑ ህልሞችን ሊያይ ይችላል። ስለዚህ አንጎላችን አስገራሚ ነገር ነው። ክቡራን ተመልካቾቻችን በአንጎል ላይ የቀረቡ ጥናቶች በጣም ብዙ ናቸው። በተለይ ደግሞ ሁልጊዜ መልካም ማሰብ በጎ ማድረግ አንጎልን የሚያፋፋና ዕውቀትን የሚያበለጽግ ስለሆነ በንባብ በዕውቀት ልቦናችሁን ከፍ እንድታደርጉ ምኞቴ ነው።